ውድ ቤተሰቦቼ እንግዲህ ወደዛ ዙር ያለሁኝ። አሁን እንግዲህ ለመግባት ስትፈልጉ እችኛውን ነው የምታበሯት ማለት ነው። እቺ ናት ዋናውና ቁም ነገሩ። እቺን ማብራት እችኛውን ስልካችሁ ወደዚህ ስታረጉ እንዲሽከራከር፣ ወደዚህ ቀጥ ስታረጉ እንቀጥ እንዲላችሁ እችኛውን ታበራላችሁ ማለት ነው። መጀመሪያ እንደዛ ነበረ፣ እንደዚህ የጋን ምልክት ነበረ። ከዛ አበረዋት ማለት ነው። ከዛ በኋላ ግን ቀጥታ ወደ ዩቲዩብ ውስጥ ትገባላችሁ። እችኛውን የስልኳን ምልክት ወደ ጎን ታረጋላችሁ፣ እችን ማለት ነው። እችኛው መጀመሪያ ቀጥ ብላለች፣ የስልክ ምልክቷን ማለት ነው። እሷን እንዲህ ወደ ጎን ታረጋላችሁ። ከዛ በኋላ ርዕሳችሁን ትጽፋላችሁ ማለት ነው። ርዕሴን መጀመሪያም ስላዘጋጀሁኝ ኮፒ አርጌ አመጣዋለሁኝ። ይኸው ዛሬ እንግዲህ ያው እስከ መጨረሻ ነው የሚያሳያችሁ እና ሌላ ምንድን ነው በጣም ቀላል ነው። እኔም ከዚህ በፊት ያስቸግረኝ ነበረ። ለካ ፎቶውን ሴቭ አላረኩትም። አሁን መጣልኝ። ከዛ የቱ ጋር ነው የምታበሩት? አሁን እዚህ ጋር እዚህ እንትን የምትመስለው ማለት ነው ስክሪን ካስት የምትለው ማለት ነው። የጌም ምልክት የምትመስሏን እሷን ታበራላችሁ እዚህ ጋር በአውዲዮ እንዲያስገባችሁ ማለት ነው። እሷን ካላበራችሁ ግን በቪዲዮ ነው የሚያስገባችሁ። ቼክ ለማድረግ ያህል ነው ወደዚህ የገባሁኝ። አሁን እችኛውን አጣሩ። እችኛውን ካጣራችኋት በኋላ አሁን ምን እንላለን? ቀጥታ ኔክስት ነው የምንለው ማለት ነው። ኔክስት እንላለን። አሁን እንግዲህ ይኸው ጎ ትላላችሁ። አሁን እንደዚህ ሆኖ ስመጣችሁ ወደ ጎን ታሽከረክራላችሁ እንደዚህ ማለት ነው። ስልካችሁን ወደ ጎን ስታደርጉ አሁን እየቆጠረ ነው ሊያስገባኝ ነው ማለት ነው። አሁን እንግዲህ ይኸው ስትሬት ይላል። ስትሬት የምትለውን እንትን ትላላችሁ። አሁን እንግዲህ አስገባኝ ማለት ነው። ከዛ በቃ ርዕሳችሁን ታስገባላችሁ። አሁን እንግዲህ በር አስገብቼ ጨራርሻለሁኝ። አሁን እንግዲህ እንወጣለን ከዚህ ቦታ ከኮም ውስጥ እንወጣለን። ርዕስ አልኩኝ ይቅርታ፣ በር ለማለት ነበረ። እና እንግዲህ ያው ተስፋ አረጋለሁኝ እንትን ብሏችኋል ብዬ አሁን እንግዲህ ገብቻለሁኝ። በዚህ መልኩ አሁን እንግዲህ በቀጥታ ያስገብቶኛል ማለት ነው። እንደዚህ አድርጋችሁ እናንተም ብዙዎቻችሁ ጥያቄ ነበረና ያው እንደዚህ ሆናችሁ እንደዚህ አድርጋችሁ በዚህ መልኩ ግቡ ማለት ነው። እናንተም እወዳችኋለሁ። ደህና ሁኑልኝ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አሰላሙ አለይኩም